በዛሬ ቪዲዮ ቴሌግራም ላይ አብዛኞቻችሁም የጠየቃችሁኝን ጥያቄ መልስ ይዤላችሁ መጥቻለሁ። እሱም ኮድ አልካለን ያላችሁት እንግዲህ ጥያቄያችሁ ተመሳሳይ ሆኖ መልሱ ግን የተለያየ ሊሆን ይችላል። ለምሳሌ ቴሌግራም ሶሪ ቱ መኒ አቴምስ ፕሊስ ትራይ አጌን ሌተር ሊለን ይችላል። ኢንቫይት ኢሜል አድሬስስ ሊለን ይችላል። ወይም ደግሞ ሌላ ይሆን ይችላል። በተለያየ ምክንያት ኮድ ላይ ልክልን ይችላል። በአጠቃላይ መፍትሄውን እዚህ ቪዲዮ ላይ ታገኙታላችሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ አንዱ አለም ነኝ ከአንዱ ሞባይል። ይህ የዩቲዩብ ቻናል ስለ ሞባይል ሃርድዌር እና ሶፍትዌር የምንማማርበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ ይወዳችሁ ላይክ ሼር እንዳይረሳ። ሐሳብ አስተያየት ካላችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግዲህ በመጀመሪያ በቀጥታ የስልካችን ፕሌይ ስቶር ላይ እንገባለን። ይህን ቀን ማሳያችሁ በምክንያት ነው። በኋላ ነግራችኋለሁ ይሄን ያሳየውበት ምክንያት። ፕሌይ ስቶር ላይ ከገባችሁ በኋላ ቴሌግራም ብላችሁ ሰርች ታደርጋላችሁ። እንግዲህ ልክ እንደምታዩት ኢንስቶል ታደርጉታላችሁ ወይም አፕዴት ከሆነ የሚላችሁ አፕዴት ታደርጉታላችሁ። ቴሌግራማችሁ ኢንስቶል ወይም አፕዴት አድርግቶ ሲጨርስ ኦፕን የሚል ይመጣላችኋል። ኦፕን ታደርጉታላችሁ። ኦፕን ስከፍቱ ያው ስታርት ሜሴጂንግ የሚል አለ። ከዛ ዛውስ ኮንቲኒው የሚለውን ክሊክ አንዴ አሎ ትሉታላችሁ። ፐርሚሽኖችን ያው ፍቃድ ትሰጣላችሁ። አንዳንድ ጊዜ ፐርሚሽኖች ይመጣላችኋል። ከዛ በኋላ ስልክ ቁጥራችሁን ካንትሪ መረሳት የለበትም። ስልክ ቁጥራችሁን ካስገባችሁ በኋላ በቀጥታ የቀስት ምልክቷን ነክታችሁ ልክ እንደዚህ ልክ እንደምታዩት ማለት ነው ሰርች ያደርግና ኮድ ይልክላችኋል ማለት ነው። ነገር ግን ከዚህ በፊት በዚህ ስልክ ተከፍቶ ነበርና ቼክ ዩር ኢሜል ይላል። ኢሜልን ቼክ አድርገኝ WO በሚል ሜሴጅ ገብቶላል ወይም ደግሞ ቼክ አድርገው ሜሴጁን እያለኝ ነው። ነገር ግን እኔ ፎርማት ስልኩ ከዚህ በፊት ተደርጎ ስለነበረ ያ ኢሜል ጠፍቷል ማለት ነው። ስለዚህ እንደ አዲስ እንዲከፍትልኝ የፈለኩት ግን ኢንቫይት ኢሜል አድሬስ ነው የሚለው። አያውቀውም ይሄን ኢሜል ምክንያቱም አዲስ ኢሜል ነው የተከፈተው ስልኩ ፎርማት ተደርጎ። እንግዲህ ሁላችሁም እንደዚህ አይነት ነገር እየገጠማችሁ እንዳላችሁ የተወሰናችሁ አይቻለሁ። የተወሰኑ ኮሜንቶችን አይቻለሁ። ስለዚህ ይሄን ለማስተካከል በመጀመሪያ ቴሌግራማችሁን አፍናችሁ ይዛችሁ አፕ ኢንፎ ላይ ትገባላችሁ። አፕ ኢንፎ ላይ ከገባችሁ በኋላ እዚህ ጋር ማስተካከል ወይም ማድረግ ያለባችሁ ነገር አለ። ቪዲዮውን እስከ መጨረሻ ተከታተሉ። አንድም ባትዘሉት የተሻለ ነው። እናንተ የምትዘሉት ነገር ስለሚኖር ላይከፍትላችሁ ይችላል ማለት ነው። ልክ እንደምታዩት እንግዲህ አፕ ኢንፎ ላይ ከገባን በኋላ ስቶሬጅ ላይ እንገባለን። መጀመሪያ ክሊር ስቶሬጅ እናደርጋለን። ልክ እንደምታዩት 3 ነጠብጣቧን ከላይ አንዴ ክሊክ አድርገን ክሊር እናደርገዋለን እና እናጸደዋለን። በፊት ከነበረ ነገሮች አጠቃላይ ክሊር እናደርገዋለን ማለት ነው። ልክ እንደዚህ ክሊር ካደረግን በኋላ ባክ አድርገን ወደ ኋላ እንመለሳለን። እንግዲህ ደጋግሜ ነው ማረገው ያው ለእናንተ በደንብ ለማሳየት ብዬ ነው ማለት ነው። ከዛ ወደ ኋላ ከተመለስን በኋላ ክሊር ከች የሚለውንም አርግቼዋለሁ። ልክ እንደምታዩት እንግዲህ ሁለቱንም ክሊር ስቶሬጁንም ክሊር ከቹንም ነው የምናደርገው። ከዛ በኋላ አፕ ፐርሚሽንስ የሚለውን ገብተን ፐርሚሽኖችን ፍቃድ እንሰጣለን። እያንዳንዱን እየገባን ፍቃድ እንሰጠዋለን ማለት ነው። ከዛ ይሄንን ከጨረስን በኋላ ባክ እናደርጋለን። ባክ ካደረግን በኋላ ድጋሚ ስልክ ቁጥራችን ያው ስላስገባ ነው ድጋሚ አይጠይቀንም። ቀስት ምልክቷን ነክተን ለመክፈት ነው አሁን ይሄን ሁሉ ሂደት። ምክንያቱም ስልኩ ፎርማት ሆኖ እንደ አዲስ ለመክፈት ስለሆነ ብዙዎቻችሁ ስልካችሁ ፎርማት ሆኖ ነው ቴሌግራም ድጋሚ ለመክፈት ስንሞክርም ቢያለን ኮድ አይልክልንም የምትሉኝ ማለት ነው። እንግዲህ ጥያቄያችሁን ለመመለስ በተቻለ መጠን ብዙ ጊዜ ሪሰርች አድርግቻለሁ ማለት ይቻላል። የተለያዩ ቪዲዮዎችን አይቻለሁ። ልክ እንዳያችሁት ኢንቫይት ስላለኝ ይሄን አንኢንስቶል አርግቻለሁ። አጠቃላይ ቴሌግራሙን አጥፍቻለሁ ማለት ነው። ከዛ እነዚህ ፕሉስ የሚባሉ አሉ፣ ቴሌግራም ኤክስ የሚባሉ አሉ። ብዙ አይነት ቴሌግራሞች እንዳሉ ታውቃላችሁ። ከነሱ ውስጥ ሁለቱን ቼክ ለማድረግ አውርጃለሁ። ምክንያቱም ሁለቱን ከዚህ በፊት እምቢ ያላቸው ሰዎች እኔ ጋር ከስተመሮች ሲመጡ ስራ ቦታ ከፍቼላቸዋለሁ። በዋናው ቴሌግራም አፕ እምቢ ሲለኝ እነዚህን በመጠቀም እከፍትላቸዋለሁ። ለጊዜው በዚህ ይጠቀማሉ። ከተወሰነ ጊዜ በኋላ ደግሞ ድጋሚ
በዋናው ቴሌግራም ወይም በዚሁም የሚቀጥሉ ይኖራሉ። ስለዚህ ልክ እዚህ ላይ ደግሞ ልክ እንደምታዩት ፕሉሱ ላይ ቴሌግራም ስልክ ቁጥሩን አስገብቼ እንደዛኛው ቴሌግራም ሞክሬያለሁ ማለት ነው። ነገር ግን ልክ እንደምታዩት ይሄም እየላከልኝ አይደለም ማለት ነው። ቴሌግራም ለመክፈት ስታስቡ መጀመሪያ ግን ማስተካከል ያለባችሁ ነገር ተናግሬ ልለፍ። ዴት አስተካክሉ። ቀኑ ካልተስተካከለ ቴሌግራም አይከፍትላችሁም። በመጀመሪያ ቀን ማስተካከል ነው። ይሄንንም አፕ አንኢንስቶል አደርገዋለሁ ወይም አጠፋዋለሁ። ቴሌግራም ኤክስ ላይ ደግሞ ገባለሁ። እዚህ ላይ ልክ እንደምታዩት እንደውም እንደገባው ገና የኢሜሉን ደብሊው ኦ ወይም የመጀመሪያ ስፔሊንጉን አስቀምጦልኛል። ሌላውን ያው ብለድ አርግቶት ማለት ነው፣ አደብዝዙት ወይም እንዳይታይ አርግቶት፣ ግን የመጀመሪያ የነበረውን ተመሳሳይ ነው ከዛኛው ጋር። ስለዚህ ይሄም ያው ግዴታ ኢሜሉን መኖር አለበት ማለት ነው። ስለዚህ ይሄንንም ተውኩት። ይሄ አማራጭ አይደለም፣ ምክንያቱም በእነዚህ በሁለቱም አልከፈተም። ነገር ግን ለእናንተ ሊከፍት እንደሚችል ነው ከዚህ በፊት በሞከርኩት ቪዲዮ ባልቀርጸውም ያንን። ነገር ግን ከስተመሮች ሲመጣ በሁለቱ ሞክሬ ከፈተልኛል። መጠቀም ትችላላችሁ ማለት ነው እንደ አማራጭ። ነገር ግን አሁን ወደ ዋናው ቴሌግራም ተመልሻለሁ ድጋሚ ማለት ነው። በድጋሚ እንደዛው ልክ እንደምታዩት ስልክ ቁጥሩን አስገባለሁ። ስልክ ቁጥሩን ካስገባው በኋላ የቀስቷን ወይም የራይት ምልክቷን ነክቼ ሰርች አርግቶ የሚመጣውን ደግሞ አብረን እናያለን ማለት ነው። ልክ እንደምታዩት የቅድሙ ኢሜል ነው የሚመጣው። እንግዲህ ይሄ ኢሜል መጀመሪያ አንድ ነው ያያችሁት፣ ሁለተኛ ኢሜል የሞላሁት በራሴ ነው ዝም ብዬ። ልክ እንደምታዩት ኢንቫይት ኢሜል አድሬስ ነው የሚለው፣ ምክንያቱም በደብሊው ኦ የጀመረውን ኢሜል አድሬስ ነው የሚፈልገው። እኔ ጋር ደግሞ የለም፣ ስልኩ ፎርማት ተደርጓል። ልክ እንደምታዩት በስተመጨረሻ ሶሪ ቱ መኒ አቴምስ ፕሊስ ትራይ አጌን ሌተር ይላል። ይህን የሚለኝ ብዙ ጊዜ ደጋግማችሁ ድጋሚ ስትሞክሩት ነው። ሳይኒን ዊዝ ጎግል የሚለውን ድጋሚ ስነኩት ከ3 ከ4 በላይ ይህን ያመጣላችኋል ማለት ነው። በዚህ ላይ ልነግራችሁ የምፈልገው የትም ቦታ ኢሜል ስታስከፍቱ ኢሜላችሁን ለመያዝ ሞክሩ። ከነ ኮዱ ከነ ጂሜሉ ያዙ። ቢያንስ ጂሜሉን እንኳን ካወቃችሁት ፓስወርዱን ፎርጌት ብላችሁ እንዲመጣላችሁ ማድረግ ትችላላችሁ። ለእናንተ ለማሳየት በሌላ ስልክ ቁጥር ማለት ነው በሳፋሪኮም እየሞከርኩ ነው፣ እያያችሁት ነው። ሳፋሪኮም ነው ይሄ። ከዛ እንደ አዲስ ማለት ነው ከዚህ በፊት ተከፍቶበት የማያውቅ ሲም ካርድ ነው ይሄ፣ ሳፋሪኮም ነው። ልክ ኢሜል መረጥኩለት። ቾዝ ኤሎጊን ኢሜል ነው የሚለው፣ አስገቡለት። ወይም ሌላ ኢሜላችሁን ካወቃችሁ ታስገባላችሁ፣ ካልሆነ ደግሞ በቀጥታ ሳይኒን ዊዝ ጎግል የሚለውን ነክታችሁ ሄዳችሁ 3 የሚኖራችሁ አንድ ያለውን መርጣችሁ አንዱ ላይ ታረጋላችሁ። ከዛ በቀጥታ እሱ ኢሜሉን ስትመርጡለት ኮድ ይልክላችኋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ቪዲዮውን እስከ መጨረሻ ተከታተሉ። ልክ እንደምታዩት ደቂቃ ይቆጥራል። ደቂቃውን ቆጥሮ ሲጨርስ ኢሜል ይልክላችሁና ቬሪፋይ ያደርግላችኋል ማለት ነው ቴሌግራማችሁን። በአሁኑ ሰዓት እንደ አዲስ ቴሌግራም ስከፍቱ በአጠቃላይ ኢሜል እየጠየቀ ነው አብዛኛው ማለት ይቻላል። እኔ ስራ ቦታ ሲመጣልኝ ስልኮች በአብዛኛው ወይ 1-2 ነው ኢሜል ሳይጠይቀኝ የሚከፍተው፣ አብዛኛውም ኢሜል ይጠይቃል አድ ማድረግ ማለት ነው። ስለዚህ ኢሜላችሁን በአግባቡ መያዝና በአግባቡ ሴቭ ማድረግ፣ ኮዳችሁን መርሳት የለባችሁ። ልክ እንደምታዩት የሳፋሪኮም ሲም ነው፣ የቅድሙ ሲም አይደለም። ልብ ኮድ ልኮልኛል፣ ስም አስገብቼበታለሁ። ልክ እንደምታዩት ከፍቶልኛል ማለት ነው። ስለዚህ በሳፋሪኮም ወይም በአዲስ ሲም ቴሌግራም የምከፍቱ ያው በዚሁ አጋጣሚ አይታችኋል እንዴት እንደምከፍቱ ማለት ነው አዲስ ከሆናችሁ። ነገር ግን ይሄን አንኢንስቶል አልኩት። የመጀመሪያውን ነው እኔ መክፈት የምፈልገው በቴሌ ስልክ ቁጥር የተከፈተውን እሱ ነው። ምክንያቱም ከስተመር የሚፈልገው የበፊቱን ስለሆነ ማለት ነው። ግራሜን አፕዴት ወይም ኢንስቶል አርግቼ ይከፍትልኛል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ የሆናችሁ እንግዲህ ሼር አርጉ ማለት ነው። ልክ እንደምታዩት እንግዲህ ድጋሚ ስልክ ቁጥሬን ጠይቆኛል አንኢንስቶል ብዬው ስለነበረ
ስለዚህ ልክ እንደምታዩት ስልክ ቁጥሩን አስገብቼለታለሁ። ፐርሚሽን ጠይቆኛል። ያው አንኢንስቶል ስለተባለ ልክ እንደምታዩት እንደ ቅድሙ ነው ያመጣልኝ። ሶሪ እያለኝ ነው። ስለዚህ ደጋግሜ ሞክረዋለሁ። ሶሪ ይለኛል አሁንም። ልክ ቀደም እንዳሳየዋችሁ ፐርሚሽን ውስጥ ገብቼ ክሊር አረኩት ማለት ነው። ያው ቪዲዮ ቢረዝምባችሁም በእርግጠኝነት የተለያዩ ነገሮች ስለሆነ እያሳየኋችሁ ያለሁት አንደኛው ትጠቀማላችሁ። ቴሌግራማችሁንም መክፈት ትችላላችሁ ብዬ ነው እንደዚህ ያረዘምኩት። ስለዚህ አሁንም ድጋሚ ሳይን ኢን ዊዝ ጎግል የሚለውን አንዴ ክሊክ አደርጋለሁ። ኢንቫይድ ኢሜል አድሬስ ነው የሚለኝ። በስተመጨረሻ ልክ እንደምታዩት ምን አለኝ? ሪሲት ኢሜል አለኝ። ሪሲት ሎጊን ኢሜል አለኝ። ከ7 ቀን በኋላ ሪሲት አርግቶ አዲስ ኢሜል እናስገባለት ወይም ደግሞ የፈለግኩትን ኢሜል የከፈትኩትን አዳርግቼ እንዲከፍትልኝ ቀኑን ይዋት ኖቬምበር 14 ነው የመጀመሪያ የነበረው አይታችሁታል። ኦክቶበር 31 ነበር የሚለው ማለት ነው። ከ7 ቀን በኋላ ነው ድጋሚ ይህን ቪዲዮ ሪከርድ አርግቼ ለእናንተ ለማድረስ ለመክፈት እንዴት አርግታችሁ እንደምታስተካክሉ ለመስራት ያው የተዘጋጀሁት ማለት ነው። እንግዲህ ልክ እንደምታዩት እንደ አዲስ ቴሌግራሙን አንኢንስቶል ብዬ አጥፍቼ ወይም ደግሞ እዛው ላይ ምናልባት መሞከር ትችላላችሁ። እምቢ ካላችሁ ግን አንኢንስቶል አርግታችሁ እንደ አዲስ አውርዳችሁ ልክ እንደኔ እንደዚህ በማድረግ ከ7 ቀን በኋላ ልክ ቅድም ሳፋሪኮሙ ሊከፍት እንደነበረው ሳይን ኢን ዊዝ ጎግል የሚለውን አንዴ ስነኩት አድ ኢሜል ያደርግላችኋል። ስልክ ቁጥሩን ማየት ትችላላችሁ። ከዛ በኋላ ኮድ ይልክላችኋል። ቬሪፋይ ማድረግ ወይም ቴሌግራማችሁን መክፈት ትችላላችሁ። ከዚህ ውጭ ግን ዲቫይስ ላይ ብዙ ዲቫይስ ላይ የምትጠቀሙ ለምሳሌ ላፕቶፕ፣ ዲስክቶፕ ላይ ወይ ስልክ 3-2ም ሊሆን ይችላል ከፍታችሁ ከነበረ ግን ኮዳችሁ የሚገባው እዛኛው ዲቫይስ ላይ ሊሆን ስለሚችል ጽሁፍም ይጽፍላችኋል። አናዘር ዲቫይስ ኮድ ሴንድ ብሎ ሊልክላችሁ ይችላል። ያንን ደግሞ አይታችሁ ተረድታችሁ እዛኛው ዲቫይስ ላይ ኮዱን አይታችሁ ማስገባት ወይም ስልክ ቀፎ ሲሸጡም ይሁን ስልክ ስቀይሩ ሎጊን ወይም ደግሞ ከነ ፎርማት አርግታችሁ ፋይላችሁን አጥፍታችሁ መስጠት አትርሱ። አለበለዚያ የቴሌግራም ወይም ፌስቡክም ሌላ ማህበራዊ ድረገጾቻችሁ እንዳለ ሶሻል ሚዲያዎቻችሁ እዛ ላይ ይቀሩና ኮዳችሁ ወደዛ እየሄደ እናንተ ለመክፈት ትቸገራላችሁ ማለት ነው። እንግዲህ ዛሬ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ስለ ቴሌግራም ኮድ እንዴት እንደሚላክ ብቻ ሳይሆን ስልክ ቁጥር ኢሜላችሁን በጥንቃቄ መያዝ እንዳለባችሁ፣ ኢሜል ስታስከፍቱ መዝግባችሁ ኮዳችሁን በጥንቃቄ ብትይዙ ይጠቅማችኋል። እንደዚህ ቪዲዮን እስከመጨረሻ ስለተከታተላችሁኝ አመሰግናለሁ። የሚቀጥለው በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ። ደህና ሁኑ። ባይ ባይ።